أتنازع أي في اللي ترحم حدا شاس عاوزة قرم ما يزو كل ميزان الدنيا سلاجني شابدك اسمعي عمي الجزائر من أطوم الأركان ومن أطوم السلعة عن تتأفر انت صدق زي بقى ወደ ግቢ ነው እዛው ዋጅ ከነበርና ቤተክርስቲያን አድርገን ቁርስ እንደሆነ አሳያችኋለሁ። ትናንት አዳር በሱር ቅዳሜ ነበር። ትንሽ ከበድ ያለ ነበር። ከበድ ያደረገው ነገር አንድ ጾም ነበረ፣ ሁለት ብርድ ውጭ ላይ ስለነበረ፣ ሶስት ደግሞ እንቅልፍ ትናንት አልተኛውም ነበር። ለምን እንደሆነ ባላውቅም ቀሪውን ግቢ ውስጥ ገባ አቀርጽላችኋለሁ። መንገድ ላይ ነው እና ገብተናል። ወደ ካፌ የሚሄደው ቁርሱን አሳያችኋለሁ። ከዛ መለስን ወደ ውጭ ኮዝ ፋሚሊ ይመጣል ውጭና አንዳንድ ስራዎች መስራት ነበር። ያው ሚካኤል ነው የነበርነው ቤተክርስቲያን ትናንትና ነው። ብዙ ጊዜ የሚመቸኝ የዛ ምክንያቱም አንድ ሰው ብዙም አይኖርበትም እና ተደበቅ ያለ ቦታ ነው። ይህ ደግሞ ለአንዳንድ ነገሮችን ለማድረግ ደበቅ ያሉ ቦታዎችን ፕሪፈር አደርጋለሁ እንደ ሁኔታው። ሪሊጂየስ ሌሎች እንደዚህ ምግብ ነክ ነገሮች እዚህ ነገሮች አንዳንዴ የማይወጡ አሉ። ሁሉም ነገር ማለት የለባችሁም። ለዛ ፕሪፈር ያደረኩት ያው ሚካኤል ነው። አሳይቻችኋለሁ ባለፈው ቪዲዮ ላይ እስከ ሐሙስ ድረስ የነበረው። ዛሬ ደግሞ እዚህ ቪዲዮ ላይ እሑድ ዛሬ ምን ይመስላል የሚለው መነሻዬን የትናንቱን የቅዳሜውን አድርጌና አንድ ሰዓት ነው 2 ሰዓት አካባቢ ነበር የሄድነው። ቤተሰቦች ጋር ለመሄድ ነበር ያሰብነው ግን እነሱ አልመጡምና አንድ ልጅ እንጂ እሱ ጋር ነው የሄድኩት እና የግቢ ልጆችም አንዳንድ ነበሩ። የጀርባ በር ስለሆነ መውጫው ለሚካኤል ብዙ ሰው ግን ወደፊት ለፊት ነው የሚሄዱት። የስግደት ጊዜ እንደሄዱት ወደ አቡነ ገብረ መንፈስ ቅዱስና ወደ ስላሴ ነው የሚሄዱት። እዛ ሚካኤል ብዙ ሰው አልነበረ። ግን ያጠፋሁት ነገር በር ላይ መሆኔ በቃ ግድ በጣም አስቸግሮኝ ነበር። አልቻልኩም። ከዚህ በፊት ደስ የነበርኩበት ጊዜ ውስጥ ላይ ነበረ። ፋዘር ጋር በየዓመቱ እንቀር ነበር እና ውስጥ ላይ ነው እዛ ቤተክርስቲያን ውስጥ ማለት ነው እንጂ ግቢው ቤተክርስቲያን ግቢ ውስጥ ሳይሆን እዛ ቤተክርስቲያን ውስጥ ነበር። አሁን የሆንኩት ቤተክርስቲያኑ ግቢ ውስጥ ላይ ውስጥ አልገባሁም እና ያ ነገር ነበር ትንሽ ከብዶኝ እንጂ ነበር። እስቲ ካፌውን ላሳያችሁ።
ጨርሰን እየወጣን ነው። ያው ሌሊት 9 ሰዓት ከፍተው ስለነበረ በቤተክርስቲያን ለሚመለሱ የዛን ነው ቁርስ ላይ ምን ተጠቅመው እየወጣሁ ነው። ቤተሰብ እየደወለልኝ ነው። So we got work. So የፈጠነ እንውጣት ወደ ግቢ እና አሁን ቤት ሄደን አይ ቲንክ ፋሚሊ መጥተዋል መሰለኝ። አያቴ ጋር ነው የሚሰበሰቡት። በዓል ሲኖር ሊመጣ ይችላል። እሷን ያው ወንዶች ከሌሉ እናርዳለን፣ ካሉ እናግዛለን። እኔ ይኖራሉ ማስተው ሰታይ አትሊስት አንድ ይኖራል። ናችን ነው የምናደርገው። ደርሻለሁ። ኦልሬዲ ወዴት ሄደ ነው እያሉ ተናደውብኝ እና ማታ ደግሞ ከዳሴ ማች የሚገርም ገንፎ አያት ማለት የአክስቴ ልጅም ነበር አብሮኝ ጩጬ ገና 10 ምናምን አብሮኝ ሄደ። ጎበዝ ልጅ። ከዚህ በኋላ ያለው አውዲዮ ወይ በራሴ ያስገባለታለሁ ወይ በጎን አድርጌ እንትልበታለሁ። ለመቀረጽ ላይ መች ይችላል ድምፅ ፖዚቲቭ ወርክ ስራ ስለሆነ እና ቪዲዮን አስቀምጠውና ይቀርጻል በራሱ በዓል ከዛ ሲሆን ናይ ሰብኣይ ስራሕ ተለ ናይ ሰብኣይ ኣፍቲኡ ኣለዎ ድማ ዘይፈቱ ኣነ ብላ ይጥቋለይ ኣብቲ ዘይመሆንቱ زيت غيدورنا አንጎል ራሴቲ ገና በዓል ለዚህ ድሎት እንጠብሰለን ጥላ ሐመድ እንዴት ናችሁ? ያው ዛሬ ከበዓል በኋላ አድራለሁና አንዲት ነገር ላሳያችሁ ፈልጌ ነው። ልታጠቡ ነው። ቅቤ በዓል ሲሆን ያው ይደረጋልና ትናንትና ምን እንደዛ ያቺ ትንሽ የሚዛይ ነውና ቅቤ አድርገን ነበር። እንግዲህ ኮመንሊ በዚህ መልኩ ነው የሚያልፈው ማለት ነው። በዓል ቤተሰብ ጋርም ዩኒቨርሲቲ ጋር ከዛ ውጭ የተለየ ነገር የለም። ትንሽ ከቤተሰብ ወጣችሁ ዩኒቨርሲቲ ጋር ስትሆኑ ግን ናፍቆት ምናምን ያስቸግር ያን ነገር ተረድቻለሁና እኔ ደግሞ እዚህም አሉ ቤተሰብ ያው ዋና ቤት ላይ ደግሞ የለመዳችሁት ቫይብ ይናፍቃል። ግን እዚህ ያለው ቤተሰብ ደግሞ አንዳንዴ የሚያስረሷችሁ ነገሮች ይኖራሉ እና ሙሉ በሙሉ ባይሆንም ያ ነው እና በዓል በዚህ መልኩ አልፏል። በአጫጭር ቪዲዮዎች ነው የሰራሁት። በሌላ ቪዲዮ እስክንገናኝ ይመሻችሁ። ፒስ